fighters with the Red Sea Afar Democratic Organization training near the Eritrean border. ሰላማችሁ ይብዛ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ለሳቱ ያልተሰሙና ወቅታዊ መረጃዎችን ወደናንተ እናደርስበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እየጋበዝን በቅድሚያም ዩቲዩብ ቻናላችን ሰብስክራይብ፣ ሼር፣ ላይክ በማድረግ እንድትጀምሩ ከወዲሁ ማሳሰብ እንወዳለን። የምስራቅ አፍሪካው የሰላም ጸር ሊገረሰስ ይገባል። ኢሳያስ አፈወርቂ ባለፉት 50 ዓመታት ውስጥ የምስራቅ አፍሪካ ሀገራት ከነጻነት ጦርነት ጀምሮ በተለያዩ አስከፊ ግጭቶች ውስጥ ገብተው አመጽን፣ መገንጠልን፣ የጎሳ ጦርነትን እንደ ባህል ወርሰውታል ይላሉ የፖለቲካ ምሁራን። በምስራቅ አፍሪካ ሀገራት ግጭት፣ የለየለት የአየር ንብረት ለውጥና ረሃብ ህይወት አደጋ ላይ እየጣሉ ነው። በሱዳን ያለው ግጭት በብዙ ቦታዎች ደካማ መንግስትን አመራር ያሳየ ነው። የምስራቅ አፍሪካው ቀጠና ግጭት እንደ ክረምት አሸን የሚፈለፈልበት፣ ድርቅ እስክስታ የሚወርድበት፣ ረሃብ የሚጠነክርበት፣ ጦርነት እንደ ዝናብ የሚርከፈከፍበት፣ ስደት አይኑን የማይነቅልበት፣ ለውዝግብና ለንትርክ የተፈጠረ አካባቢ ነው። ለዚህ እንደ ቁልፍ ምክንያት የሚቀርበው ደግሞ ቀጠናው የተወሳሰበ ታሪክ ያለበት በመሆኑ ነው ይላሉ የፖለቲካ ሊቃውንት። የአህጉሪቱ ክፍል የአፍሪካ ቀንድ ክፍል የሚባለው በተለዋጭ ፖለቲካና ተከታታይነት ባላቸው ግጭቶች ይታወቃል። በዚሁ ተለዋጭ ቀጠና ውስጥ ደግሞ ኢትዮጵያ፣ ሶማሊያ፣ ኤርትራ፣ ጅቡቲና ሱዳን እንዲሁም ደቡብ ሱዳን ዋነኞቹ ናቸው። ታሪካዊ ቅራኔዎች፣ የጎሳ የብሔርና የሃይማኖት ልዩነቶች፣ የስልጣን ግብግብ፣ ቀኝ ገዢዎች ያሰመሩት የሳት ድንበር እንዲሁም የሀብት ሽሚያን ጨምሮ በርካታ ምክንያቶች በአፍሪካ ቀንድ ግጭትን እንዲስፋፋ አስተዋጽኦ አድርገዋል። ቀጠናው በዓለም አቀፍ ጂኦፖለቲካ ካለው ቁልፍ ሚና አንጻር ከአካባቢው ራቅ ያሉ ሀያላን ሀገራት ጭምር ፍላጎት የሚንጸባረቅበት ነው። አንዱ ከሌላው የተሻለ ጥቅሙን አስጠብቆ ለመጓዝ የሚሽቀዳደምበት የዓለም ክፍል እንደሆነ ይነገርለታል። የዓለም 12 በመቶ ወይም 1 ትሪሊዮን ዶላር የሚያወጣ የንግድ መተላለፊያ የሆነው ቀይ ባህር ይህ ቀጠና ተጎራብቶ መገኘቱ ደግሞ ስትራቴጂካዊ ስፍራን እንዲሆን ካስቻሉት ወሳኝ ነጥቦች መካከል ናቸው። የ130 ሚሊዮን ህዝብ ባለቤት እንደሆነች የሚነገርላት ኢትዮጵያም የህዝቦቿን ጥያቄ ለመመለስ እና ለደህንነቴ ዋስትና ለመስጠት ራሴ የማስተዳድረው ወደብ ያስፈልገኛል በሚል መነሻ ከኤርትራ ጋር አተካራ ውስጥ ከገባች ቆየት ብላለች። የኢትዮ ኤርትራ ጦርነት ተከትሎ ለ10 ዓመታት በጠላትነት የቆዩት አዲስ አበባና አስመራም አንዳቸው የሌላኛውን መንግስት ለመገልበጥ የሚሰሩ ታጣቂ ቡድኖችን የመደገፍ የቆየ ልምድ አላቸው። ኤርትራ የኦሮሞ ነጻነት ግንባር ኦነግ፣ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ፣ አርበኞች ግንቦት 7 እንዲሁም የትግራይ ህዝብ ዲሞክራሲያዊ እንቅስቃሴ ለዓመታት አስጠልላ ስትረዳ ቆይታለች። የኢትዮጵያ መንግስትም በተመሳሳይ በተለያዩ ጊዜያት የኤርትራ መንግስትን ለማስገልበጥ እቅድ ያላቸውን ተቃዋሚ ድርጅቶች አስተናግዷል። በኢትዮጵያ መንግስት እገዛ ተመስርተዋል ተብለው የተጠቀሱት ብሔር ተኮር ድርጅቶች አንዱ የቀይ ባህር አፋር ዲሞክራሲያዊ ድርጅትና የኤርትራ ኩናማ ነጻነት እንቅስቃሴ የተባሉት ታጣቂ ቡድኖች እንደሆኑም ይነገራል። የኢትዮጵያ መንግስት በተደጋጋሚ እያነሳው ያለው በቀይ ባህርና ኢትዮጵያ በተደጋጋሚ እያነሳችው ያለው የቀይ ባህር ላይ የባህር በር የማግኘት ጥያቄ እና በቀጠናው እየታየው ያለው ያሰላለፍ ለውጥም በሁለቱ ሀገራት መካከል የተፈጠረውን መካረር ጨምሮበታል። የምስራቅ አፍሪካው የሰላም ጸር ለመገርሰስ ጊዜው አሁን ነው፣ ለዚህ ደግሞ መላው ዓለም መረባረብ አለበት ሲሉም የቀይ ባህር አፋር ዲሞክራሲያዊ ድርጅት ዋና ሊቀመንበር አቶ ኢብራሂም ሃሩን ለአልጀዚራ አስተያየታቸውን መስጠታቸውም እያነጋገረ ይገኛል። አቶ ኢብራሂም ሃሩን የቀይ ባህር አፋር ዲሞክራሲያዊ ድርጅት ዋና ሊቀመንበር የሰጡት ሀሳብን አልጀዚራ የተባለው የሚዲያ አውታር በፊት ገጹ አሰራጭቶታል። ዓለም አቀፉ ማህበረሰብ በወታደራዊ መንግስት ጭቆና ውስጥ ህልቆ መሳፍንት የሌለው ሰቆቃ ለሚንከላወሰው ኤርትራውያን ሊደርስላቸው ጊዜው አሁን ነው ሲል ጽፏል። ጦርነት እንጂ ሰላምን የማይወድ፣ ክፋትን እንጂ መልካምነትን የማያውቅ፣ ጭቆናን እንጂ ነጻነትን የማይፈልግ እድሜ ልክ ምስራቅ አፍሪካን ብሎም የኤርትራን ዜጎች እያሰቃየ ያለው አምባገነኑ ሊገረሰስ እንደሚገባ መላው ዓለም ይረባረብ ሲል ሰፊ ሀተታ ጽፏል። ኢሳያስ የምስራቅ አፍሪካው ጦረኛ፣ ግትር እንዲሁም የምክንያታዊ የሆነ መሰረታዊነት አምባገነን ባህሪያቱ መለያ ያደረገ መሪ ነው ሲል ይተነትናል። የምስራቅ አፍሪካው የሰላም ጸር ሊገረሰስ ይገባል የሚሉት አቶ ኢብራሂም ሃሩን ኢሳያስ አፈወርቂ ከመንግስቱ ኃይለማርያም ጋር ተመሳሳይ ጸባይ እንዳላቸውም በዚሁ ጽሁፋቸው ላይ ገልጸዋል።
የመንግስቱ ኃይለማርያም የደርግ አስተዳደር ማብቂያ እንደ አውሮፓውያን አቆጣጠር 1991 በኋላ ኤርትራ ነጻነቷን የማግኘት ውጥን ለሀገሪቱ ህዝቦች ትልቅ ተስፋ ነበር። የኤርትራ የፖለቲካ ኢኮኖሚ ነጻነትም እድገት ያመጣል የሚል ነበር። የኤርትራ መንግስት ከኢትዮጵያ ለመገንጠል የሚያደርገውን ጥድፈት ዋዜማ ኤርትራ የምስራቅ አፍሪካ ሲንጋፖር እናደርጋታለን ይል ነበር። የደቡብ ምስራቅ ኤሽያ አገሮች በአጭር ጊዜ ከድህነት ስለወጡም ለብዙ አፍሪካ ሀገሮች መቅኛ ነበሩ። ፈጣን እድገትና ልማት ግን ትክክለኛ የፖሊሲ አቅጣጫ በመያዝ የሚመጣ እንጂ በማለም ብቻ የሚሆን አይደለም። የኤርትራን ምስራቅ አፍሪካ ሲንጋፖር የመሆን ምኞት የመጣው ራሳቸውን ከሌላው ሀበሻ የኢትዮጵያ ህዝብ እንዲሁም ከትግሬ ወንድሞቻቸው ለይተው ማየታቸው ነው ብሏል። የ60 ዓመት የጣሊያን ቅኝ ገዥ ፖሊሲ በኤርትራውያን ላይ ይህ አስተሳሰብ እንዲጫን አድርጓል። የመንግስቱ ኃይለማርያም ደርግ መንግስት መውደቅ ማግስት በ1991 ዓ.ም ኢትዮጵያና ኤርትራ በድንበር ምክንያት ወደ ጦርነት ገብተው ከመቶ ሺዎች በላይ ህይወታቸውን ማጣታቸው የብዙ ኤርትራውያን ተስፋ ያጨለመ ነበር። ምንም እንኳን ጦርነቱ ተቋጭቶ አልጀርስ ላይ ስምምነት ቢፈረምም ሁለቱ ሀገራት ወደ ሰላም መምጣት ግን አልቻሉም ነበር። ለ3 አስርተ ዓመታት መራራ ትግል ሲካሄድ የቆየው የኤርትራ ህዝብ በልጆቹ ድል ተደስቶ ህገ መንግስታዊ ስርዓት ተቋቁሞ በሰላም ለሀገሩ አስተዋጽኦ ለማድረግ ግን ተስፋ ሰንቆ ነበር። ብዙ ሳይቆይ ግን በዚህ ተስፋቸው ላይ ውሃ ተቸለሰበት። በቀጣይ ከጅቡቲ ከየመን እንዲሁም ከሱዳን ጋር ጦርነት ውስጥ መግባቷ የጦርነት አዙሪት ውስጥ እንደከተታቸው ተሰማቸው። እንዲሁም በጦርነት የወደመች ሀገራቸውን እንገነባለን ብለው 18 ወራት የብሔራዊ ውትድርና አገልግሎት ሲያገለግሉ የነበሩ ወጣቶች መሞትና በከንቱ መባከን የኤርትራ ህዝብ እጅግ ያስደነገጠ ክስተት ሆኗል። በአፍሪካ ለረጅም ዘመናት በስልጣን ላይ በመቆየት ከሚጠቀሱት መሪዎች መካከል አንዱ የሆኑት ፕሬዝዳንት ኢሳያስ አፈወርቂ ኤርትራን ለነጻነት ያበቃውን አማጺ ቡድን በ3 አስርት ዓመታት ያህል ከመምራት ጀምሮ ከነጻነት በኋላ ደግሞ ላለፉት 35 ዓመታት በፕሬዝዳንትነት ስልጣን ላይ ይገኛሉ። ፕሬዝዳንት ኢሳያስ ባለፉት 10 ዓመታት ኤርትራን ካለ ህገ መንግስት እንዲሁም በህዝብ የተመረጠ ምክር ቤት በፈላጭ ቆራጭነት ከመምራታቸው ባሻገር በህዝባቸው ላይ ጥብቅ ቁጥጥር በማድረግና በመብቶች ጥሰቶች ይወቀሳሉ። ስትራቴጂክ በሆነው ቀይ ባህር ላይ የምትገኘው ኤርትራ የሚመሩት ኢሳያስ ከምዕራባውያን ጋር ሆድና ጀርባ ሲሆኑ ባገኙት አጋጣሚ ሁሉ ሲተቿቸው ይደመጣሉ። በአሁኑ ወቅትም ኤርትራን ከምስራቃውያኑ ሩሲያ እና ቻይና ጋር ያላት ግንኙነት እየጠነከረ ይገኛል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ዋና ሊቀመንበር አቶ ኢብራሂም ሃሩን ያለው ሁኔታ ኢሳያስ አፈወርቂ የኢትዮጵያ ዳግም ጦርነት ቅስቀሳ፣ የሱዳን ጨምሮ በአካባቢው ያሉ ጦርነት እንዲሁም ግጭቶች በማባባስ ተጨማሪ አለመረጋጋት እንዲፈጠር በማድረግ ዓለም አቀፍ ሰደድ እሳት ለመለኮስ እየተንቀሳቀሰ ነው ሲሉ ተችተውታል። በባህረ ሰላጤው ሀገራት ቀይ ባህርን ለመቆጣጠር የሚደረገው ፉክክር በአፍሪካ ቀንድ ሁኔታዎች ላይ የራሱን የሆነ ተጽዕኖ ሊያሳርፍ ይችላል። ሱዳን በርስ በርስ ጦርነት እየተናጠች ነው። ሶማሊያ ከአልሸባብና ከሌሎች አክራሪ ኃይሎች ጋር በምታደርገው ጦርነት ለብቻዋ የጸና መንግስት ማስተዳደር ተስኗታል። ከኤርትራ ባህር ዳርቻ 289 ኪሎ ሜትር ርቀት ላይ የየመኑ ሀውቲ በቀይ ባህር ላይ ጥቃት መሰንዘሩን ቀጥሏል። በኢትዮጵያና በኤርትራ መካከል ያለው ፍጥጫ ወደ ጦርነት የሚያድግ ከሆነም ሰሜን ምስራቅ አፍሪካና በጂኦፖለቲካዊ ጠቀሜታ ወሳኝ የሆነው ቀይ ባህር ላይ ችግር ሊያጋጥም ይችላል። ዓለም አቀፉ ማህበረሰብ በወታደራዊ መንግስት ጭቆና ውስጥ ህልቆ መሳፍርት የሌለው ሰቆቃ ለሚንከላወሱ ኤርትራውያን ሊደርስላቸው ጊዜው አሁን ነው ሲልም ገልጿል። ጦርነት እንጂ ሰላምን የማይወድ ክፋትን እንጂ መልካምነትን የማያውቅ ጭቆናን እንጂ ነጻነትን የማይፈልግ እድሜ ልኩን ምስራቅ አፍሪካን ብሎም የኤርትራን ዜጎች እያሰቃየ ያለ አምባገነን ሊገረሰስ ይገባል ብሎታል። ዓለም ሁሉ ለኤርትራ ህዝብ ነጻነት የበኩሉን አስተዋጽኦ ለማድረግ እንቅስቃሴ ማድረግ አለበት። ለዚህም ጊዜው አሁን ነው ተብሏል።